ልንገራችሁ ሚስታችሁ ዝም ስላለች አገር ሰላም ነው ብለህ አትቀመጥ በሁለት ምክንያት ዝም ልትል ትችላለች አንደኛው ተስፋ ቆርጣ በድንጋይ ላይ ውሃ ማፍሰስ ነው እሱ መቼም አይገባውም ብላ ተስፋ ቆርጣ ሊሆን ይችላል አንደኛው ሁለተኛው ነገር ሴቭ ያደረገች ነው አንድ ቀን ልታፈነዳው አንዳንድ ወንድ ሞኝ ነው እንደዚህ ይላል የኔ ሚስት መሬት ነች ይላል መሬትም እኮ የቆሬ ልጆች ውጣለች አንድ ቀን ችግር እንዳይፈጠር መጠንቀቅ አለብህ እና የነገር ባንክ አላት ሚስት የነገር ባንክ ሰው የገንዘብ ባንክ አለው ሚስቶች የነገር ባንክ ሴቭ የሚያደርጉበት ነገር ሴቭ የሚያደርጉበት አላቸው እሱን ቼክ ማድረግ አለ እስቲ ልጁን ጠብልኝ ትላለች እንዴ እኔ ደክሞኛል ከሰራ መጥቼ እንደገና አሁን እዛው ልግባ ስትል ነው እሺ እኔ አጥበዋለሁ ግን ሴቭ ታረጋለች ሴቭ እስቲ ከወልማርት ወይም ደግሞ ከዋልግሪን ወይም ከሳብ ክለብ ወይም ደግሞ ከሆነ ከታርጌት እንደዚህ ግራፕ አድርገህ ይዘህልኝ አስተል አልፌዋለሁ ጂፒኤስ ወደዛ አይመራኝም ነው ሴቭ አርጋ ስማ አንድ ቀን ፍቺ በኦቨርናይት አይመጣም ሴቭ ተደርጎ ከኢትዮጵያ ጀምሮ ሴቭ አርጋ ነው ስለዚህ እንደኔ ስማርት ባልከውንክ በየቀኑ የነገር ባንኳ ባዶ መሆኑን ቼክ ማድረግ አለብህ እኔ 17 ነጥቦች አሉ ቼክ ማድረግበት ባንዱ ባይሆን በሁለተኛው ባይሆን ብዙ ጊዜ እስከ 7 ድረስ ነው 10 ሴቭ ነው እስካሁን 17 ነጥቦች አሉ የነገር ባንኳን ቼክ ማድረግበት ያን ማወቅ ፈለክ መጨረሻ ላይ አገኘኝና ሰጣለሁ 17 ነጥቦች አሉ እና አንደኛው ስሜን አጠራሯን ቼክ አደርጋለሁ ሌላ ጊዜ ስትጠራኝ እንደ ልጆች አባቢ እንደሚልሷም አባቢ ብላ ነው የምትጠራኝ አባቢ ስትለኝ በጣም ነው ደስ የሚለኝ ነገር ሴቭ አድርጋ ከሆነ መጋቢ ደሞዝ ነው የምትለኝ በዛው ከቀጠልኩኝ ያን ክርስቲያን ከቀጠልኩኝ የተቆራረፍን ካደር የውጭ መጋቢ ስለዚህ እኔ ቶሎ ብዬ ራሴን ዝቅ አድርጌ ይቅርታ መጠየቅ ካለብኝ ይቅርታ ጠይቄ ይሄን አደርጋለሁ በቤት ውስጥ ሚስትህን ይቅርታ መጠየቅ ውርደት አይደለም ውበት ነው እንደው ስማ በመኝታ ቤት ፒጃማ ለብሰ በእግሯ ስር አልደፋም ካልክ በአደባባይ ከረባት አስረ በፍርድ ቤት መዋረድ የማይቀር ነው በሚዲያ መዋረድ የማይቀር ነው ማንንም ሳያይ በመኝታ ቤት አልዋረድም ካልክ የሜል ዶሚናንት ካልቸር እኔ እኮ ወንድ ነኝ እኔ እኮ ክርስትናና ትዳር ዘራፍነትና ዘራፊነት አይወድም ትህትና ነው የሚወደው ትዳር ትህትና ነው የሚወደው ዝቅ ማለት ነው የሚወደው አሳያታለሁ ማለት የለብም እስቲ አንቺ አሳየኝ የኔ ቆንጆ ነው ማለት ያለብህ አሳይሻለሁ ካልክ ደህና አርጋ ነው የምታሳይህ ሴት በባህሪዋ ወንድ የዘራውን እጥፍ አርጋ የመመለስ ስጦታ አላት እንደ መሬት ናት ሴት መሬት ገበሬው ባቄላ ቢዘራ ባቄላ ነው የምታሳጭደው በቆሎ ቢዘራ በቆሎ ነው የምታሳጭደው በቆሎ ቢዘራለሁ ካለ በቆሎ ነው የምታሳጭደው it's the same ሚስት ባሏ የዘራውን ነው መልሳ የምታሳጭደው መልሳ ሰላም ቢዘራ እጥፍ ሰላም ፍቅር ቢዘራ እጥፍ ፍቅር ጠብ ቢዘራ እጥፍ ጠብ ስንዴ መዝራትቶ እንክርዳድ ቢዘራ መልሳ ነው የምታንከረድደው አንድ ሰውዬ እንደዚህ ያሉኝ ልጄ እንደው አንተ እድሜ ትንሽ ነው ሳይ እኔ አሁን 60 ዓመት ሆኖኛል ይሄው እንደምታይ ጸጉሬ ሽበት ነው ግን እግዚአብሔር ለህፃናቶች ጥበብ ይሰጣልና በቴሌቪዥን ስታስተምር ሳይ በመድረክ ላይ ስታስተምር ሳይ ትታ አይነት ጥበብ ሰጥቶታል ለሰው እንደው እስቲ ይምከረኝ ብዬ መጣሁኝ ምንድነው ሚስቴ ችግሯ ጧት በሰላም ተሰነባብተን ማታ ታኮርፈኛለች ማታ ምንድነው ችግሯ ብለው ጠየቁኝ እኔ እንደዚህ አልኳቸው ጧት ማታ ሲመለሱ የምታኮርፈውት ከሆነ ጧት ምን ይያሉ እንደሚሄዱ ልክ ሲወጡ የሚሉትን ይንገሩኝ አልኳቸው
ስወጣ ምለው ሁለት ነገር ነው ምለው አንደኛው የውጭ በር ዝጉ እላለሁ ሁለተኛው ውሻውን ሰሩ እላለሁ በቃ ይሆነዋል ልክ ነህ ሴትየዋ አልኳቸው ምክንያቱም ቀኑን ሁሉ ሴትየዋ ስትኮተኩት ስታጠጣ የምትውለው ውሻውን ሰሩና የውጭ በር ዝጉ የሚለውን ቃል ነው ሴትየዋ ስታብላላ የምትለው ስለዚህ ማታ እንደ ውሻ ኩርፋ ባትቆይ ምን ይፈረድባታል ስለዚህ ከዚህ በኋላ ይቀይረው አልኳቸው ጧጧ ሲሄዱ የውጭ በሩንም እርሶ ዘግተው ይሄዱ ውሻውንም እርሶ ይሰሩ ግን ባለቤት ህይወትን ጠጋ ብለው የልጆቼ እናት እግዚአብሔር የሰጠኝ አንቺ እኮ ልዩ ስጦታዬ ነሽ ብለው የተመሩት ቦታ ላይ ሳም አድርገው ይሄዱ አልኳቸው ወተኔ ይላል እሷን ጠይቅ ትነግራለች እሱ እና በቃ ይሆነው አሉ አይ ሆነው ከሶስት ወር በኋላ ተመልሰው መጡ አይ 25 ዓመት ደከምኩ ምንም ሳላቅ 25 ዓመት ምን አለ በጊዜ ሄድ ምክር ባገኝ ኖሮ ይሄው ልክ እንዳልከኝ ጧጧት ውሻውን ማስሬ የውጭ በሩንም ዘግቼ ነኝ መሄደው ማታ ስመጣ ገና እንደገባው የግሩ ውሃ ይቅረብልዎት ምግብ ላቅርብልዎት እንደው ጥርስ ብቻ ሆና ነው የምትጠብቀኝ ልጄ ስንት ልክፈል አሉ አይ በነፃ ነው ምንም የሚከፈል የለም ኖ እንደዚህ ይሄን ለማግኘት እኮ ስንት ቦታ ሄጃለሁ እኔ ይቅርታ አድርግልኝ ጠንቋይ ቤት ሄጄ ቦቃ ፍየል ሁሉ ተበልቻለሁ አሉ እና ስንት ልክፈል ሲሉ እኛ ጋር እንደዚህ ገፍተው ከመጡ ፕሌጅ አሉ በቃ እኔ በየአመቱ 5000 ብር የኢትዮጵያ ብር ሰጣለሁ አሉ አይ አይወስኑ እዚህ አልኳቸው እዚህ አይወስኑ አንዱ ጥበብ ደግሞ ይሄ ነው ሄዱና ለባለቤቱ ታማክሩ ምክንያቱም የርሶ ገንዘብ የሷም ገንዘብ ነው ሄዱና ለዚህ አንድ ሰው አማክሮኝ እንደዚህ እና እኔ ሰፖርት ማረፍ ፈለኩ ግን አንቺን ሳላማክራ አይሆንም በሉ ከዛም በኋላ የምትለውን ስሙ አልኳቸው ሄደው ነገሩ ማን ነው አለች ፓስተር ደሞስ እንደ ይሄ በቴሌቪዥን ሲያስተምር ምናየው አዎ ለሱማ 5000 ብር አይደለም 15000 ብር ይሁን አለች አያችሁ ጥበበኛ ነኝ እኔ ራሴ ጥበበኛ ነኝ 15000 ብር ሰፖርት አደረገው ቤት በጥበብ እንጂ በጠብ አይሰራም ጥበብ ያስፈልጋል ይሄ አንዱ ነገር ነው ትናንትና ብያለሁ ሚስት ታማ ልትመጣ ይችላል ባልሽ ታሞ ሊመጣ ይችላል ማስታመም ሚስትህን አስታማት እንጂ አታሳምማት አስታማት የብዙ ሚስቶች ፊታቸው ላይ ያለው ማዳት ከየት መጣ ቢባል ቀስቱ ወስዶ ሰውየው ጋር ነው የሚያቆመው ያችን ብርሌ መሰለች ልጅ 2 አስወልደ 3 አስወልደ እንደዚህ ማዳት ያወጣቸው ካንተ የተነሳ ሊሆን ይችላል ያ ሸበላ የነበረ ሰውዬ ስንት ኮረዳዎችን ሲያባላ የነበረ ያ ሸበላ የሆነ ሰው ዛሬ ስትረሱ ኑሮው ዲፕሬሽኑ ወገቡን አግብጦ ሽባ ቢያረገው ዛሬም የጉብዝና ባለቤትሽ ነው ዛሬም የጉብዝና ባሌነ ስትዩ ሰውየው ጀት ነው የሚሆነው ምክንያቱም የሚስት ቃል ባልን ይፈውሳል የባል ቃል ሚስት ይፈውሳል ሶስተኛም ትዳር ለጠበቃችሁት ባታገኙም እንደተጠበቃችሁ ኑሩ ኤክስፔክቴሽን መጥፎ ነው አንዳንድ ሚስቶች በሙቪ ያዩትን ዋናውን ገጸ ባህሪ ባላቸው አርገው ይሰይማሉ ይባላል ባላቸው ወይም ይመኛሉ ያገቡ ከሆኑ አይ እንደዚህ ቢሆንልኝ የኔ ባል ይላሉ ያላገቡ ከሆኑ ልክ እንደዚህ አይነት ነው ማገባው ይላሉ ልክ እዚያ ፊልሙ ላይ በር መኪና ከፍቶ ነው የሚያስገባው ሆቴል ቤት ኮቷን አውልቆ ቁጭ አርጎ እንትኑን ሜኑን አንስቶ ሃኒ ምን እንብላ ሲልታ ያለች የኔ ባል እንደዚህ ነው መሆን ያለበት ብላ ትመኛለች ኤክስፔክት አደርጋለች ግን በአጋጣሚ ሆኖ ያገባቸው አበሻ ወንድ ነው እና የመኪና በር ይከፍትልኛል ብላ በርሄዳ ትቆማለች ከዛ እሱ ይገባ ቀድሞ ዘሎ ይገባና በዚያ በኩል ምን አቆመሻል ግብንጂ ወደ ውስጥ ይላል የዚህ ጊዜ ማለት ያለብሽ ምንድነው አይ እኔ ስለ አንድ እኔ በፊልም ላይ አይቼ በር ሲከፍት ትከፍትልኛለህ በያስብ የነበር በየው በጣም ቀን ሰው ከሆነ ገር ሰው ከሆነ ወይ የኔ ቆንጆ ይሄ መኪና መክፈት ላንቺ ሲበዛብሽ ነው ለሆኑ የፊቱን ብቻ ነው የምትፈልጊው ወይስ የኋላውንም ጨምሬ ልክፈትልሽ እሚልም ከሆነ ደግ ነው ማለት ነው ከፍቶ ያስገባል ወይም ደግሞ እንደ ወንግር ያለ ከሆነ
አሜሪካ መተሽ መሰልጠንሽ ነው በራስሽ እጅ ከፍተሽ ግቢ የሚልም ከሆነ በትህትና በራስሽ እጅ ከፍተሽ መግባት ነው። ስሙ ሚስቶች በተለይ የፐብሊክ ሚኒስትሪውን ሴቶች ይፈልጉታል። ይሄ እንደው ሁሉ ጊዜ እንደው በር መክፈት ሳይሆን ለምሳሌ ቸርች ስትመጣ ከቸርቹ ሲበተን በር ከፍታ ስታስገባት በጣም ነው ደስ የሚላት። ለምን ትዳሯ ይፈርሳል ብለው የሚመኙ ወይም የሚያስቡ ወይ ወሬ የሚያወሩ ካሉ ለነትዬ ጥንፌና አጥናፌ ማሳየት ትፈልጋለች በቃ እና ዝንጥራ ያንተ ከፊት ከፊት እየሄድክ በር ከፍተ ማስገባት ትፈልጋለች። አንዳንድ ሴቶች ደግሞ አንድ ሴት ምናልባት ፓስተር